ጫማቸው በደም ሞልቶ ሲመጡ አንቱ ደና ከሆናችሁ ሁሉም ነገር ሰላም ነው ማለት ነው ያለችው ያቺ ሴት ከዚህ ጦርነት በሚሄዱበት ጊዜ ነው ማለት። እዚህ በወደቁ ጊዜ እነዛ ሷሃቦች በሙሉ አለቁ። ምንም ማድረግ አልቻሉም። ነብዩን የሚያድኑበት ምንም መንገድ አልነበራቸው። አዝለዋቸው ማሸሸት ነበር የሚችሉት የነበረው። ሙሽሪኮች በሙሉ እሳቸውን ማጥቃት ላይ ስለነበሩ ማለት ነው። ይዘዋቸው በሚሄዱበት ጊዜ ቀስት በተወረወረ ጊዜ እነ ጠልሃ ነበሩ። እጁን ወደ ነብዩ እንዳይመጣ ቀስቱን በሚከላከልበት ጊዜ እጁን ተቆረጠበት። ብዙ ነገር ደረሰበት። ያ እዛ ቀብር ላይ ያየናቸው ሐምዛና ወህሺ የገደለው ያ ሐበሻዊ ወህሺ ነጻላሃለው ሐምዛን ግደለው ተብሎ የገደላቸውና ከጎን ደግሞ ሰፊር አልኢስላም የእስልምና የመጀመሪያው አምባሳደር ሙስዓብ ኢብኑ ዑመይር የሚባል አንድ ሷሐቢ ያለ እሱ ነበር ባንዲራውን ያዝ ብሎ። ባንዲራ ማለት ኩራት ማለት ነው። የጦርነት የማሸነፍና የመሸነፍን መገለጫ ነው ማለት ነው። ያን ባንዲራ ይዞ መጣው እጁን ቆረጡት። እጁን ሲቆርጡት በግራጁ ያዘው እንዳይወድቅ ወደቀ ማለት መሸነፍ ስለሆነ ማለት ነው። ግራጁ ሲለው በግራጁንም ቆረጡበት። ግራጁ ሲቆርጡበት በሁለቱ በተቆረጡ እጆች ወደ ደረቱ አስጠጋው አንገቱን ቆረጡት ማለት ነው። ይሄ ሁሉ ነገር የተከሰተው ሙስዓብ ኢብኑ ዑመይር ማለት ነብዩ አለይሂ ሰላቱ ወሰለም ወደ መዲና ልከውት እዚህ መጥቶ የመዲናን ሰዎች አስልሞ ነብዩ ሲመጡ طلع البدر علينا من ثنية الوداع ያሉ እንዲቀበሏቸው ያደረገው ሱሐባ ነው ማለት ነው። ይሄ ሁሉ ክስተት የተከሰተው እዚህ ኡሁድ ላይ ነው። የእስልምና ታሪክ የተመሰረተው መስዋዕትነት የተከፈለበት ቦታ ብሎ ማለት ከመካ በኋላ እዚህ ቦታ ላይ ነው ማለት ነው። ግልጽ ነው አይደለም? ሙስዓብ ኢብኑ ዑመይር በጣም የሀብታም ልጅ ነበር። ምንም ጎሎበት አይደለም። እናቱ የሐር ልብስ ነበር የምታለብሰው የነበረው። ነገር ግን እሱ እስልምናና ነብዩን መርጦ ተሰዶ የወጣው የሚበላው እስኪያጣ ድረስ ለዚህ እስልምና ሲል ነው ማለት ነው። ይህ ቦታ እንዳልኳችሁ እዚህ ውስጥ መድረሰት ሐምዛ ኢብኑ አብዱል ሙጠሊብ የሚል መድረሳ አለ። ውስጥ ላይ ጉድጓድ አለ። ነብዩን ሷሃቦች እየተዋጉ ጉድጓድ ውስጥ ገብተው እግራቸው ደምቶ እግራቸውንም ተመተው ነበር። ጀርባቸውን፣ ፊታቸውን፣ ጉንጫቸውን፣ ጥርሳቸው፣ ከንፈራቸው ደምቶ ያን የሚያህል ትልቅ ነብይ እንግዲህ እኛ ነገ እጃችንን ይዘውን ጀነት ይገባሉ ብለን የምናስበው ጀነትን የምንፈልገው እኒህን የሚያክሉ ትልቅ ነብይ ሰለላሁ ዐለይሂ ወሰለም ይሄ ሁሉ ነገር ደርሶባቸዋል ማለት ነው። አሸዱ በላ የሚደርስባቸው ትልቅ በላ የሚደርስባቸው ነብያቶች ናቸው። አላህ ሳይወዳቸው ቀርቶ አይደለም ይሄንን የሚያደርገው፣ ግን ፈተና ትልቅም ፈተና የሚፈተኑት ነብያቶች ثم الامثل فالامثل ከዛም ወደ ነብያቶች የተጠጉት ናቸው። አውሊያዎች ወደ አላህ ተቅዮች በላ የሚበዛባቸው እነሱ ናቸው ማለት ነው። እና ይህ ቦታ ብሎ ማለት የእስልምና ታሪክ የተከሰተበት ትልቅ ቦታ ነው። ግን አላሁ ሱብሓነሁ ወተዓላ ተራራው ላይ የቀሩትና የሞቱትንም ወርደው የሞቱትንም ሁሉንም የጀነት ናቸው ብለዋል ማለት ነው። ሱብሃንአላህ ነብዩ አለይሂ ሰላቱ ወሰለም ዱዓ ያደረጉላቸው ለዛ ስለሆነ ማለት ነው።